ክና ማትረየስ የበለጠ አቅም እንዳለው ተገንዝቦ የታገለ ህዝቡን ያነቃና አሻግሮ እንዲያ ያደረገ ኮሎምቢያ ከኢትዮጵያ አሻግሮ የጥቁር ህዝቦች የፓን አፍሪካ አጀንዳን ያንጸባረቀ ሃጫሉ ሁንዴሳ ጅራ አድዋ ሲነሳ የኢትዮጵያ ህዝብ በጥቁር ህዝብ ታሪክ የዘከረው አንጸባራቂ ድል ሲወሳ ሃጫሉ ማንንም ባላየው እይታ የኦሮሞ ፈረሰኞችንና ፈረሶችን ያነሳ ነው አባ ፈርዳ ይህ ዳግማዊ ታሪኩ ነው በራማ ሚዲያ ዛሬ ሃጫሉ ማን ነው ማን ገደለው የሚለውን እንዳስሳለን ይህ ጀግና ከተሰዋ በኋላ የማያውቁት የኖረለትንም የሞተለትንም ዓላማ ያልተረዱ ሊያሳንሱት ውስጣቸው ለምን ተከተከው ጥላቻ ሊያውሉት ይሞክራሉ ሃጫሉ ትልቅ ነው ትልቅ አስቦ በትልቅነት ኖሯል ሃጫሉ ሰፊና አካታች ነው ለኦሮሚያና ለኢትዮጵያ ብቻ አይደለም የመላው ጥቁር ህዝብ የሌሎችም ነው የተጨቆኑ የተገፉ ድምጽ ስለ ገዳይ አናወራም ገዳይ ተሸናፊ ነው አቅም አልባ ነው በሞቱ ድል ስላረገው ሃጫሉ ግን እንጽፋለን የኖረለትን የሞተለትን የልጅነት እድሜውን በእስር የገበረለትን መርህ ፊሎሶፊውን ያላወቁ እንዲያውቁ ይህ ራማ ሚዲያ ነው ሃጫሉ ጅራ እንዴት ለምን ኖረ ለምን ተገደለ እኔ እዚህ ከተማ ውስጥ ከሞት ጋራ ነው ምራመደው በየቀኑ ደግነቱ ሞትና መስዋዕትነት ለየቅል መሆናቸውን አውቃለሁ ተራ ሞት ያስፈራል መስዋዕትነት ግን ምንም አያስፈራም እንደዚያ ነው የማስበው ለዚህ ነው የማልፈራው ከመገደሉ አንድ ሳምንት በፊት ሃጫሉ የተናገረው ለሃጫሉ ሁንዴሳ ቤተሰብ መላው ህዝባችንና በዚህ አሳዛኝ ልብ የሚሰብር ክስተት ወቅት መጽናናትን እንመኛለን ተከትሎ የመጣው ሞት ንብረት ውድመት ዘር ተኮር ጥቃት ማፈናቀል የተከበረው የኦሮሞ ህዝብን አይወክልም የትኛውም ብሔር ሰው ሞት እኩል ሞት ነው እኩል ስብራት ፍትህ ጦትም እኩል ፍትህ ጦት እኩል መጨቆን ነው እኩል ሐዘን በተለይ በቀሪው ላይ ጥሎት የሚያልፈው ሰቆቃ ቀላል አይደለም ኢትዮጵያን ዘር ጎሳ ሳንለይ ውብ ታሪካችን እንደሚያመለክተው በሰላም በይቅርታ በአብሮነት ለመቀጠል ከተሳነን ማናችንም ከሌላችን የተሻለ የመትረፍ ተረጋግቶ የመኖር እድል የለንም ሶማሊያ ሶሪያ ሊቢያ ደቡብ ሱዳን አፍጋኒስታን የሚያሳየው ይህንን ነው አሁንም ቆም ብለን ለማሰብ ጥቂት እድል አለ ይህ አሸናፊም ተሸናፊም የሌለው ምስኪኑና አብዛኛው ህዝባችንን የማይመለከት የኢሊቶችና የነፍሰ ገዳይና ዘራፊዎች በብጥብጥ ለጥቂት ጊዜ ትርፍ የሚያገኙ አጀንዳ ነው በዚህ ሁሉ ግርግር መሃል ታላቁን የጥበብ ሰው በአሰቃቂ ሁኔታ የተለየንን ግድያ የተፈጸመበትን ሃጫሉ ሁንዴሳን ማንነቱና ስራዎቹን ሳይዘከሩ እንዳያልፉ ይህንን ፕሮግራም አቀርበናል አዘጋጅ ዳግማዊ ታሪኩ ለራማ ሚዲያ ፕሮዳክሽን በቲኤስቲ አፕ እና በራማ ሚዲያው ተስፊሽ ለዚህ ዝግጅት ግብአቶች ሆኑን ቲዩቲዩብ ኤልቲቪ የሃጫሉ ሁንዴሳ ፕሮሞተሮችና ካሳውን ፈይሳ ነው ሌሎችንም እናመሰግናለን ወደ ዝግጅቱ ከጥቂት ዓመታት በፊት አንድ የዩቲዩብ ቃለ ምልልስ ተመለከትኩ በዚህ ኢትዮቲዩብ ላይ በሚደረግ ቃለ ምልልስ ተጠያቂው ወጣት ትኩረቴን ሳበው ከዛ በፊት አይቼውም ሰምቼውም አላቅም ጫዋታ ያቅበታል ለጠያቂው ምቹ ከሚባሉት መካከል ነው ያለፈበት የህይወት መንገድ ገና በልጅነት ጠንካራና ብልህ እንዳደረገው ማየት ቻልኩኝ ጠያቂው ያለ ፍርድ በጥርጣሬ በ16 ዓመቱ እስር ቤት ስለተወረወረበት ምክንያት ስለፈጠረበትም ስሜት ይጠይቀዋል ያን ጊዜ ሃጫሉ በወቅቱ ይህንን ያደረጉ በስልጣን ላይ ስለነበሩ እንዲሁም የልጅ አዋቂ መልከታ ስለነበረው ጥያቄውን በመላ ነው ያለፈው እስር ቤትን ተምሬበታለሁ ለምን ተጠረጠርኩ አይባል ሲል መለሰ ቃለ ምልልሱ አሁን ሳይሆን ያኔ ደጋግሜ ነው የሰማሁት የወጣቱ ጽናት በወቅቱ ደግሞ በኦሮሚያ የነበረው ጸረ ጭቆና ትግል ትኩረቴን ስለሳበው የሃጫሉ ሁንዴሳን ህይወት እሳቤን ለመረዳት የርሱንና የርሱን ትውልድ ስነልቦና ለማወቅ ወደ ታሪክ ማዕቀፍ ኮንቴክስት ጎራ ማለት ግድ ይላል 1983 እንደ ኢትዮጵያ አቆጣጠር ህወሓት መራሹ ኢህአዴግ የነበረውን ስርዓት ፈንቅሎ
ኢትዮጵያን ተቆጣጠረ። ብሔርንና ቋንቋን መሰረት ያደረገ ፌዴራሊዝምን መተግበር ጀመረ። ይህ እውነተኛ ፌዴራሊዝም በእርግጥ ራስን በራስ ማስተዳደር በየአካባቢው አምጥቷል አላመጣም በሚለው ዙሪያ ሁሌም አለመግባባት አለ። ኢህአዴግን ከመሰረቱ ወይንም መሰረቱ ከተባሉ ድርጅቶች አንዱ ኦህዴድ ነው። ይህ የኦሮሞ ህዝቦች ዲሞክራሲያዊ ድርጅት በመባል የሚታወቀው ነው። ይህ ድርጅት በሽግግር መንግስቱ አድርጎ ኦህዴድን በኦሮሚያ ገዢ ፓርቲ ለመሆን አበቃው። የመንግስት ስልጣን ላይ ተቀመጠ። ከጅማሬው በኦሮሞ ህዝብ ታሪክ ታላቅና ታሪካዊ ቦታ ያለው ኦነግ ወደ ሰላማዊ ትግል ገብቶ በትልቅ ተቀባይነት መንቀሳቀስ ያዘ። ኦነግ በተለያዩ ምክንያቶች ከዚህ የሽግግር ሂደት ወጣ። በተለያዩ አካባቢዎችም የህቡ እንቅስቃሴዎችን ማድረግ ጀመረ። ኦህዴድ በራሱ ቆሞ የኦሮሞን ህዝቦች ጥያቄዎች ለመመለስ ባለመቻሉ የህዝብ ተቀባይነቱ አነስተኛ ሆነ። በተለይ በኦሮሚያ ኤሊቶች ዘንድ ኦህዴድ አይነኬና ጽዩፍ ሆነ። የአዲስ አበባና ፊንፊኔ ዙሪያ መላ ኦሮሚያ በተለይ ከ1997 በኋላ የህዝባዊ ትግል መድረክ ሆኑ። ኢህአዴግ ህወሓት የኦሮሞ ህዝቦችና የሌሎችን ዲሞክራሲያዊ መብት ተፈጠጠ። እስራት፣ ግፍ፣ ሰቆቃ በረታ። በተለይ በኦሮሞ ወጣቶች ላይ የህወሓት መሪዎች ከነበሩት አንዱና የኋላ ለእስር የተዳረጉት ስዬ አብርሃ እስር ቤቱ ኦሮምኛ ይናገራል በማለት ይህንን እውነታ አስቀምጠውታል። በሞት የተለዩት ጠቅላይ ሚኒስትር መለስ ዜናዊ በመተካት ኃይለማርያም ደሳለኝ ወደ ስልጣን መጡ። በኦሮሚያ ቄሮ ልክ የፍልስጤም ኢንተፋዳ አይነት ትግል አቀጣጠለ። ይህንን ትግል በንድፈ ሐሳብ በመቀመር አቅጣጫና ስልትን በማስቀመጥ ጀዋርና አጋሮቹ ትልቅ ቦታ አላቸው። ጀዋር የሚዲያና የቴክኖሎጂን አስፈላጊነት የተረዳ ሰው ነው። የኦሮሞ ሚዲያን አደራጀ። ማህበራዊ ሚዲያን የትግሉ ማንቀሳቀሻ አደረገው። ከላፕቶፕ የማዘዣ ማዕከሉ በብዙ ሺህ ኪሎ ሜትር ርቀት ኦሮሚያን፣ ኢትዮጵያን መክፈትና መዝጋት ቀጥ አርቆ ማቆም ተቻለ። ሃጫሉ የዚህ ትውልድ ሰው ነው። የመጀመሪያ ሲዲውን ግጥም የጻፈው በእስር ቤት እያለ ሲሆን ሲወጣ አሳትሞታል። ስራው ከፍተኛ ተቀባይነት አስገኝቶለታል። ሃጫሉ ትልቁ የኪነ ጥበብ አቅሙ የሚገኘው በውስጡ ባለው እሳቤው ፊሎሶፊው ውስጥ ነው። የትግል ፊሎሶፊው ሐሳቡን የሚያስቀምጥበት መንገድ ይገርማል። በአንድ ቃለ ምልልስ የኦነግ አባል ነው ወይ ተብሎ ሲጠየቅ አይደለሁም፣ ግን አንድ ሰው በኦሮሞነቱ ከኮራ መብቱን ከጠየቀ አንገቱን ቀና ካደረገ የኦነግ ታፔላ ይለጠፍለታል ሲል መልሷል። ሃጫሉ የባትና ተረከዝ አይነት ዘፋኝ አይደለም፣ ግን ሚሊዮኖችን ለትግል የሚያንቀሳቅስ አብዮተኛ ነው። ጅራ በሚለው ስራው አለን በሚል እንደምታ የማይሞተውን ትግል ዘክሯል። በፖለቲካዊና አብዮታዊ ቅኔ ዋና ስራው ማስተርፒሱ ሚሊኒየም አዳራሽ ላይ በተደረገው ኮንሰርት ያቀረበው ነው። በዚህ አዳራሽ በተመሳሳይ ለለውጡ መሪዎች ምክርና ማስጠንቀቂያን ሰጥቷል። በአፈ ታሪክ ሰኔና ሰኞ ሲገጥም መጥፎ ነገር እንደሚሆን ይነገራል። ዘንድሮ በኢትዮጵያ አቆጣጠር 2012 ሰኔና ሰኞ የገጠመበት ጊዜ ነው። ሰኔ 1 ሰኞ ቀን ነበር። ይህን አባባልና አገላለጽ ብዙዎቻችን ክብደት ላንሰጠው እንችላለን። ነገር ግን ተቀምጦ ቢያልፍ አይከፋም። በኢትዮጵያ ከኃይለማርያም ደሳለኝ ስልጣን መልቀቅ አብይ አህመድ መምጣት በኋላ በተካሄደው ለውጥ ግስጋሴ ሰኔ ያሳዛኝ ክስተቶች ወር ነው። ሰኔ 16 በአዲስ አበባ ጠቅላይ ሚኒስትሩን ለመደገፍ በተጠራ ሰልፍ ላይ ጠቅላይ ሚኒስትሩን የመግደል ሙከራ ተደረገ። ብዙዎች ሞቱ፣ ቆሰሉ። እስካሁን ተጠያቂው የፍርድ ውሳኔ ያላገኘበት አሳዛኝ ጥፋት አየን። በተለይ የፖሊስ ታርጋ የለጠፈ መኪና ወደ ሰልፈኞች እየነዳ የሄደበት ሂደት፣ ከፖሊስ መኪና የተከናወነው የቦምብ ፍንዳታ ከውስጡ የተከናወነ ተግባር መኖሩን የሚያመላክት ነው። በአመቱ ሰኔ 15 በአማራ ክልልና በአዲስ አበባ ከፍተኛ የክልል አመራሮችና የጦር መሪ ጀነራሎች ተገደሉ። ይህ በሀገራችን ታሪክ ጥቁር ቀን ከሚባሉት አንዱ ነው። የዚህም አሳዛኝ ተግባር አፈጻጸም ፈጻሚው ዓላማና ግቡ በፍርድ ቤት ቀርቦ ጥርት ብሎ ወጥቶ ፍትህ አልተገኘም። ሰኔ 2012 ደግሞ በራሱ ከባድ የተግዳሮት ወር ሆኖ ጀመረ። ኮሮና በሀገራችን በሰፊው መሰራጨት ያዘ። የአባይ ግድብ ውሃ ሙሊት እንዳይከናወን ግብጽ ባለ በሌላ አቅሟ መገዳደር ያዘች። በኮሮና ምክንያት ምርጫ ለማድረግ ባለመቻሉ ሀገራዊ ምርጫ በአወዛጋቢ ሁኔታ ለሌላ ጊዜ ተላለፈ።
በሰኔ 2012 የተከሰቱት አስቸጋሪ ሁኔታዎች የተነሳ ከኮሮና በተያያዘ የሚሰራው የመከላከል እንቅስቃሴ እንዲረሳ አደረገ። አስቸኳይ ጊዜ አዋጅ መታወጁ ተዘነጋ። ሰኔ 22 ሰኞ ምሽት ያልተጠበቀ አሳዛኝ ዜና ተሰማ። የአርቲስት ሃጫሉ ሁንዴሳ መገደል። በተለይ በማህበራዊ ሚዲያ ይህን መሰል የሞት ዜና የተለመደና በየጊዜው የሚፈበረክ በመሆኑ መጀመሪያ ብዙዎች አላመኑ አልተቀበሉትም ነበር። በተለይ ሃጫሉ ረዘም ላለ ጊዜ ጥፍት ካለ በኋላ ከሞቱ ጥቂት ቀናት ቀደም ብሎ ኦኤምኤን ላይ በመቅረብ ቃለ ምልልስ ሰጥቷል። ከቃለ ምልልሱ በኋላ በዚህ ቃለ ምልልስ ያለው እየተመዘዘ ቀላል የማይባል አቧራ ተነስቶ ነበር። ሃጫሉ ቃለ ምልልስ በሚያስተላልፍበት ጊዜ ማለትም በኦኤምኤን ላይቭ ሲለቀቅ እስከ 30,000 ተከታዮች እንደነበሩ መመልከት ይቻላል። ይህ በሀገራችን በጣም ከፍተኛ ቁጥር ነው። ሃጫሉ ገላን ኮንዶሚኒየም አካባቢ በተተኮሰበት ጥይት መሞቱ ተረጋገጠ። ወደ እኩለ ሌሊት ሲቃረብ በሀገር ውስጥና የውጭ ሚዲያዎች አሳዛኙንና ልብ ሰባሪውን የሞት ዜና እውነት መሆኑን አረጋገጡ። ሃጫሉ ማን ነው? ሃጫሉ ውብ የኦሮምኛ ስም ሲሆን ወደ አማርኛ በደምሳሳው ስም ተረጉመው ይብለጥ ይቅደም ልንለው እንችላለን። ለስማቻ ትርጉም መስጠት የተለመደ ባይሆንም በአማርኛ በለጠ ልንለው እንችላለን። የተወለደው አምቦ ከተማ ቀበሌ 06 አራዳ ተብሎ የሚጠራው አካባቢ ነው። ሌላው ስመጥ ገናና በዚህ አካባቢ የተወለዱና ያደጉ ሰው ሎሬት ጸጋዬ ገብረመድህን ናቸው። የሃጫሉ ቅማያትና የሎሬት ጸጋዬ ቅማያቶች እህትና ወንድም ናቸው። ሎሬት ጸጋዬ ገብረመድህን ባለቅኔ፣ ጸሐፊ ተውኔት፣ ተርጓሚ፣ የቋንቋና ታሪክ ሊቅ፣ ዳይሬክተር፣ ሌላም ብዙ ተሰጥኦና ተግባር የከወኑ ሰው ናቸው። ሃጫሉ ሙዚቃ የጀመረው በልጅነት ነው። ከአካባቢው የሚያውቀው ቀዳሚ ሙዚቀኛ ጸጋዬ ደንዳና መሆኑን ይገልጻል። ሃጫሉ በ2016 ከኢትዮ ቲዩብ ጋር ባደረገው ግሩፕ ቃለ ምልልስ በልጅነቱ ከጸጋዬ ደንዳና ሌላ የዳዊት መኮንን ዘፈኖችን እያንጎራጎረ ማደጉን ገልጿል። ዳዊት መኮንን እኔ ፌቨራይት ነው ይላል ሃጫሉ። የሙዚቃ ስራው ጅማሬ አምቦ ውስጥ ጸረ ኤድስ ክለቦች ውስጥ እንዲገባ አደረገው። ጸጋዬ ደንዳና ሌላ ዳዊት መኮንንን፣ የቀመር የሱፍን፣ ያሊ ቢራን ተጫውቷል። አምቦ ትውልድህን አድን ጸረ ኤድስ ክለብ ውስጥ የጥበብ ስራዎቹን እየሰራ የነበረው ሃጫሉ ሁለተኛ ደረጃ ትምህርት ቤት እያለ ትምህርቱንም ሙዚቃውንም እንዲያቆም ግድ የሚል ጉዳይ ገጠመው። ይህም እስር ነው። በ16 ዓመቱ በጥርጣሬ እስር ቤት እንዲገባ ተደረገ። ሃጫሉና ጓደኞቹ የታሰሩት በኦሮሞ ትግል እንቅስቃሴ ይደረግ እንደነበረው ኦነግ ናችሁ በሚል ነው። ለማመን፣ ለመስማት፣ ለማሰብ በሚቸግር መልኩ 5 ዓመት በእስር ቤት አሳልፏል። ፍትህ የተጓደለባት ሀገር ከ5 ዓመት በኋላ ነፃ ተብሎ ተለቋል። የ16 ዓመት ልጅ ያውም ተጠርጣሪ ምንም ማስረጃ ያልቀረበበት 5 ዓመት እስር ለማመን ይከብዳል። በአንድ ቃለ ምልልስ ሃጫሉ ይህንን ጊዜ ብዙ ጥንካሬ ያገኘበት መሆኑን ይገልጻል። ኋላ ከእስር ሲወጣ የለቀቀው ሲኝ ሞቲ የተሰኘው አልበምን የሰራው እዛው እስር ቤት እያለ ነው። ዛሬ ላይ ኦሮሚያ ኢትዮጵያ ላይ ያለው እውነታን ለመረዳት የሚሻ ሁሉ ወደ ኋላ መለስ ብሎ የ15 እና 16 ዓመት ወጣቶችን በጥርጣሬ እስር ቤት ተወርውረው 5 ዓመት ወርቃማ ዘመናቸውን ተነጥቀው በመጨረሻ ነፃ ናችሁ በስህተት ነው ተብለው የሚለቀቁበት ሁኔታ መረዳት ያሻል። ከዚሁ በተያያዘ ሁኔታውን በተመለከተ ሃጫሉ ያደረጋቸው ቃለ ምልልሶችን ሳደምጥ ራሱን እንደ እድለኛ መቁጠሩ ይገርመኛል። ብዙ የተገደሉ ያለ ፍትህ የተቃውሞ ድምጽ አሰምታቸዋል በሚል ብቻ ረጅም ዘመን ድብደባ፣ ግርፋትና ሰቆቃ ያሳለፉ ይገኛሉ ይላል። የሃጫሉ የመጀመሪያ ታዋቂ ስራ ሰኜ ሞቲ የንጉስ ዘር የተሰኘው ነው። ለጅማ ንጉስ አባ ጅፋር የተቀኘው ነው። ሃጫሉ በሙዚቃ ስራዎቹ እንዳልኩት ከባቷ ተረከዘው አልፎ የሄደ ጥበብን ለፍትህ ለትግልና ለነጻነት የተጠቀመ ነው። የሚያነሳቸው ሐሳቦች ይገርማሉ። ሞቱን ተከትሎ በእርሱና በኦሮሞ ህዝብ ስም ተጠልለው በህዝብ መሃል መቃቃርን፣ መጠፋፋትን የሚያውጁ፣ የሚገድሉ፣ የሚዘርፉ ሃጫሉና ስራዎቹን አያውቋቸውም። ለኦሮሞም ይሁን ለኢትዮጵያ ህዝብ አስበው አይደለም። ይህንን የጥበብ ሰው በማስገደል ተከትሎ በሚመጣው ግርግር የፖለቲካ ስልጣን መጨበጥ ይፈልጋሉ። ሌሎች ደግሞ በተደራጀና ባልተደራጀ መልኩ በአስፈጻሚነት የሚገሉ፣ የሚዘርፉ፣ ዘር ለይተው ዘር የሚያጽዱ የዚህን ተግባር የሚያከናውኑ ናቸው። ጴጥሮስ አሸናፊ ከበደ በፌስቡክ ላይ ባሰፈረው አጭር ጽሑፍ የሃጫሉ ስራዎች ጥልቀትና ምጥቀትን ሊያሳየን ሞክሯል። አንዱ የሃጫሉ ስራ ማሊን
ጅራ ነው። ወደ አማርኛ ስንተረጉመው ምኑን ኖርኩት what existence is my የሚለው ስራው ነው። በዚህ ስራው ላይ ገምሰው ለያዩ፣ እዚሁ ከጎኔ ሆነሽ አጥረው ለያዩ፣ የጋራ መኖሪያችንን አጥረው ፈረካከሱን፣ የምናውቀውን እንደማናውቅ አደረጉን፣ እያየሁሽ ራቅሽኝ አንጅራ ማሎ እኔ የለውም ይላል። ይህ ከአዲስ አበባ ማስተር ፕላን ጋር በተያያዘ የተገኘው ነው። ማልንጅራ የለውም እንዳለ ሁሉ በሌላ ታዋቂ ስራው ጅራ አለን ብሏል። ጅራ በመራራው ትግል ውስጥ በመስዋዕትነት ውስጥ ጠንክሮ የወጣ የመሻገር ቅኔ ስራ ነው ጅራ። ከዚህ በኋላ ሀጫሉ ወደ 5 አልበሞችን ለቋል። ሀጫሉ ጊታርና ክራርን በሚገባ የተለማመደው በ5 ዓመት የእስር ዘመኑ ነው። ሀጫሉ የታገለው በሙዚቃ ስራዎች ብቻ አይደለም። ማንም ደፍሮ በማይናገርበት ጊዜ እንደተናገረው ሁሉ በጀግንነት ወጥቶ ተቃውሞውን እንዳሰማ ሁሉ ለተፈናቃዮች ከማንም ቀድሞ በመድረስ ያለውን አካፍሏል። ሀጫሉ ወደ ሙዚቃ ባይገባ ፓይለት የመሆን ፍላጎት እንዳለው ይገልጻል። እግር ኳስ ይወዳል። ከሀገር ውስጥ የሙገር ደጋፊ ነው፣ ከውጭ ደግሞ የአርሰናል። አብዛኛውን ግጥም የሚጽፈው ራሱ ነው። ከዚህ ውጪ የሱሜ ቱፋን ግጥሞች ነው የሚሰራው። ክራርና ጊታር፣ ኪቦርድ ይሞክራል። ለዜማ ስራም ይጠቀምበታል። ከሀጫሉ ሁንዴሳ መገደል በኋላ በተፈጠረው ትርምስምስ ያለ ሁኔታ የዚህ ባለቅኔ ጥበብ ሰው የህይወት መርህ ፊሎሶፊ ተዘንግቷል። ሰውን የሚወድ ነፃነትን የሚወድ ጭቆናን የሚጠየፍ ታጋይ ነበር ሀጫሉ። ጠባብ ዘረኛ አልነበረም። የኦሮሞ ህዝብ አቃፊ የሰላም ህዝብ ነው። እግዚአብሔር ሀገራችንንና ህዝባችንን ይጠብቅ፣ ሰላምን ያስፍንልን፣ የይቅርታና የምህረት የህብረት ሰዎች ያድርገን። ለዛሬ በዚህ አበቃን።